ያ ማለት ልክ ጎረቤቶቹ አረከኔ ቤት እንዳትሄዱ ነገር ታመጡብኛላችሁ እዛ ቤት እንዳደርሱ እንዲህ የሚባሉ ሰዎች የሰው ሁሉ መጥፎ ማለትና አላህ ዘንድ መጨረሻቸው የተበላሸ ሰው እነዛ ናቸው ነው ያሉት ሰው እንዴት ሰው ሲያስበው ስጋት ሰው ሲያስበው ጭንቀት ሰው ሲያስበው ችግር እንዴት ይሆናል በተለይ አማኝ ከሆነ በተለይ የሚያምንበት ማንነት ካለውና እነዚህ ነገራቶች ስለጠፉብን ነው ዛሬ እንደዚህ ዋጋ እየከፈልንበት ያለ ነው ያስባለሁ እንጂ እኔ ያደረኩት ነገር ምንም አዲስ ነገር አይደለም የነበረ የኖረ ነገር የሚኖር ነው መሆን ያለበትም ቢኖር የሚገባው ነው ያስባለሁ እስር ቤት በነበርንበት ጊዜ በአጋጣሚ አንዱ ቦታ ላይ በነበርኩበት እስር ቤት ላይ ቅሊንጦ ላይ ያው ቆጠራ ካለቀ በኋላ ነው ጸሎት የሚደረገው ቆጠራ ተቆጥረን ስንገባ በወዲያውኑ የክርስትና እምነት ተከታዮች ጸሎት አለ ከዛ በኋላ ደግሞ መግሪብ ሶላት ሲደርስ እኛ እንሰግዳለን ቦታው ላይ ይነጠፍና እዛው ቦታ ላይ ነው ሌላ አማራጭ ስለሆነ የጋራ ቦታችን ነው ይሄው ነው ግዴታ እንገደዳለን እኮ አንድ ቦታ ላይ ልኖር አንድ ቦታ ላይ እንሰግድ አንድ ቦታ ላይ እንጸልይና በአጋጣሚ እኔ ብዙ ጊዜ ምገባባቸው እንትሮች ላይ ጠይቄም ለሶላት እንዲመች ምክንያቱም መስገጃ ቦታም ስለሚቸገር ለሊት ላይ ሲሰግጅ ምናምን የሚመች ቂብላው የተስተካከለበት ቦታ ላይ አልጋረጋለሁና ወደ ግድግዳ ያለውን ቦታ ነው መርጠው እና በአጋጣሚ ግድግዳው አጠገብ የሚጸለየው ደግሞ እኔው አልጋ ላይ ነው እና ልክ ጸሎት ይገባል እኔ ገብቼ እዛው ተቀምጬ የራሴ መጽሐፍ አነባለሁ ምሰራውን ሰራለሁ እኔ አልጋ አጠገብ ላይ ከኔ አልጋ በላይ ነው ስዕለ ማርያሙ ምናምን ተሰቅሎ የሚቀመጠው እና እዛ ይጸልያል በወቅቱ አስታውሳለሁ እኔና ተመስገን ደሳለኝ አንድ ክፍል ነበር እኔ ጋር ታስሮ ነበር 15 ቀን በኋላ እንዴት ሁለት አሸባሪዎች አንድ ላይ ታስተራሉ ተብሎ ተመስገንን ከኔ ጋር ወሰዱትና ወደ ዘዋይ ወሰዱት እና ኤልያስ ገብሩ የሚባል ኤልያስ ገብሩን ታውቂውን አንድ ጋዜጠኛ ልጅ ነበር እንደዚሁ ታስሮ መጥቶ በዋስትና ተፈቷል እና መጥቶ ሲያይ እዛ ክፍል ገብቷል እሱ አይ ጸሎት የሚጸልየው አቡበከር አልጋ ላይ ነው ፊት ለፊት ስለ ማርያም ያለው እዛ ነውና ከእስር ቤት ወጥቶ ፌስቡክ ላይ ይጽፋል እና በሽብር በሃይማኖት አከራነት የተከሰሰው ኡስታዝ አቡበከር አልጋ ፊት ለፊት እዛ ጸሎት የሚጸለየው ስለ ማርያም የተሰቀለው እዛ ነው ምናምን ብሎ ኢትዮጵያዊ ማንነታችን ምናምን ብሎ የሆነ ነገር ይጽፋል በሚቀጥለው ቀን ጧት የእስር ቤቱ አስተዳደሮች መጥቶ በየክፍሉ ያለውን ስለ ማርያም እንዲወርድ አዘዙ ጸሎት ከለከሉ ይሄ መከባበር ጨንቋቸው እዛ ውስጥ ያለ የምናደርገው ነገር አሳስቧቸው በዛ ልክ ሄዳሉና እኔ ይሄንን ማድረግ እኔ ግዴታዬ ነው የሌላውም ሰው ይሄው ነው እኔን ማክበር እሱም ማክበር እውቅና መስጠትና እየመሰለን እየጠፋብን ስለመጣ የሚደረገው ነገር ያስደነገጠን እንጂ ትክክለኛ የኛ ማንነት መገለጫ ይሄ ብቻ ነው ሊሆን የሚገባው ብያስባለሁ ኡስታዝ አቡበከር ምን አይነት ፍልስፍና አለው የህይወት ፍልስፍና እኔ በህይወት ላይ ያለ ነገር እኔ ሁሉ ጊዜ በዚህ ምድር ላይ ስኖር የሆነሽ በጎ ነገር መጨመር ካልቻልኩ ያነስኩ መጥቻለሁ ብያምናለሁ ማለት በየዕለቱ በኔ ህይወት ውስጥ የሆነ ነገር መጨመር አለበት ብያምናለሁ በኔ ህይወት ውስጥ መጨመር አለበት ብየማሰብ ማለት ለሌሎች ተስፋ የሚሆን ነገር እየፈጠርኩና እየሰራሁ ካልሄድኩ እኔ እያንዳንዷ ቀን እየተበላሸችብኝ ናት ብዬ ነው ማስበው ህይወት ላይ መጨመር ካልቻልሽ ጭማሪ ሸክም ነሽ የምትሆኚው ብዬ የሚለው አስተሳሰብ ለኔ ገዥ ነው ሁሉ ጊዜ የሆነሽ መልካም ነገር መጨመር ካልቻልን ለዛ ብዙ ጊዜ እናገራለሁ ሰው እኛ ሀገር ላይ እድሜው 50 ዓመት ሞላ ሲባል ትልቅ ሰው ይባላል አይደል 60 ዓመት ሞላው ሲባል እንዳስተሳሰብ ግን ስታዩ ትልቅ የሆነ ሳይሆን እያነሰ ነው ሰው የሚሄደው ለመኖር የተወሰነለት እድሜ 60 ከሆነ 50ውን ከኖረ ትልቁን ጨርሶ ትንሹ ነው የቀረው እየተቀለልን ነው ምን ሄደው ስለዚህ በጨመርን ልክ ከእድሜያችን ጋር እኛ ጋር እየተጨመረ የሚመጣ ማንነት ከሌለን እኛ አንሰናል እንጂ ጨምረናል ብዬ አላስብም ሰው ግን ሲጨምር እየጨመረ ከመጣ ከራሱ አልፎ ለሌላ የሚተርፍና የሚበቃ ነገር ማድረግ ከቻለ በህይወት ውስጥ የሆነ መልካም ነገሮችን የሚጥል ነገርው ካለ እንኳን ኖሮ ሞቶ እንዲታወስ ያስገድዳል እንኳን በህይወት ያለ ሞቶ ምድሜው እንዲቀጥል እንገደድበታለን በህይወት ላይ የኖረው 50 ዓመት ነው 500 ዓመት እንዲኖር ግን ይገደዳል ሐውልቱ አለ ስሙ አለ ተግባሩ አለ እሱን የሚያስታውሰን ነገር አለ እና እኔ በህይወት ውስጥ ሁሉ ጊዜ ብንችል መልካም ነገር መስራት ባንችል ግን ደግሞ ራሳችንን ከክፋት መጠበቅ ራሳችንን በህይወት ውስጥ በዛ መስመር ውስጥ ማለፍ አለብን ብዬ ነው ማምነው ይሄ መስመር ነው የኔ ትልቁ በህይወቴ ውስጥ እንዲኖርኝ የምፈልገው ማድረግ አለብን ብዬ ማምነው ልክ እዚህ ጎን ለጎን ቅድም እንዳልኩሽ ምራካበት ነገር
በሰው ችግር ውስጥ የሆነ ነገር ሚና እንዲኖር ድርሻ ኖሮ ማገዝ መቻል ነው። የሆነ ነገር መጨመር ካልቻልኩ ለሰዎች ደግሞ እንቅፋትና ሸክም ለሰዎች ደግሞ መጥፋትና ፈተና የሚሆን ነገር ደግሞ በህይወት ውስጥ አመጣው ካልኩ በህይወቴ የጠፋሁበትና የሞትኩበት ጊዜ ያ ነው ብዬ ነው የማስበው። ይሄ ነው በህይወት ላይ ጥቅል ያለኝ ሐሳብ። በጣም ትልቅ ሐሳብ ነው፣ ትልቅ ምክር ነው፣ ለሁላችንም የሚጠቅም። በጣም እናመሰግናለን። እንግዲህ ኡስታዝ አቡበከር አህመድ እዚህ ድረስ መጥተህ ጥሩ ሐሳብ፣ ሰፊ ሐሳብ ራሳችንን የምንጽበት፣ የምንለውጥበት፣ የምንገነባበት፣ እርስ በርስ የምንዋደድበት ብዙ ሐሳቦችን በተለያየ መንገድ ዳሰህልናል። እጅግ በጣም አድርገን እናመሰግናለን። አክብረህን እዚህ ድረስ ቃለ መጠይቅ ለማድረግም ስለመጣህ እጅግ በጣም አድርገን በድጋሚ እናመሰግናለን። በዚህ መድረክ ላይ በዚህ አይነት ሐሳቦች የሚነሱበት እንዲሁ ብዙ ጠቃሚ ለማህበረሰብ የሚያግዙ ካለንበት ችግሮቻችንን መውጫ የሆኑ ብዙ ነገሮች የተነሱ ያሉበትና ብዙ የሚጠቅሙ ሐሳቦች የሚንሸራሸሩበት መድረክ ላይ እንዲሁ እድሉን አግኝቼ ሐሳብ እንድንለዋወጥ ስለተጋበዝኩ እኔም በጣም አመሰግናለሁ። በጣም ደስተኛ ነኝ። እንግዲህ ተመልካቾቼ ከኡስታዝ አቡበከር ጋር የነበረኝ ቆይታ ይህን ይመስል ነበረ። ጥሩ ሐሳብ፣ ጥሩ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።